ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ ሲናገር የመንፈስ ፍሬዎች ብሎ የሚዘረዝራቸው አሉ። ፍቅር፣ ሰላም፣ ደስታ፣ መሰረታዊ እነዚህ ነገሮች ማለት ነው። አሁን እነዚህ ነገሮች ቅዱስ ጳውሎስ እያላቸው ያለው የማን ፍሬዎች ናቸው ነው ያለው። ግን ስለ ሰላም ሰው ስልጠና ሲሰልጥና አይታችሁ አታውቁ? ፍቅር ስልጠና ሲሰለጠን አይታችሁ አታውቁ? እሺ ለወጣቶች ናቸው አብዛኞቻችሁ የምትታዩን። ግን ጉግል ላይ ምናምን ነገር ሰው እንዴት ነው የሚፈቀረው ምናምን ብላችሁ ሰርች አድርጋችሁ አታውቁ? እና 10 ግሩም እና ድንቅ የሆኑ የማፍቀሪያ መንገዶች፣ ፍቅርን የመግለጫ መንገዶች፣ ፍቅርህን ለማሳደር ምናምን ተብሎ ዝርዝር ወርዶላችሁ አታውቁ? እና ሰው በስልጠና በልምድ በሀብት በማካበት የሚያመጣቸው ይመስላችኋል። ግን እነዚህ የማን ፍሬዎች ናቸው? የእግዚአብሔር የመንፈስ ቅዱስ ፍሬዎች ናቸው። እና ዓለም እንደነዚህ አይነት ነገሮችን በተለያየ ነገር ልትሰጥ እንደምትችል መስላ ትታያለች። ለምሳሌ በተለያየ በስፖርታዊ እንቅስቃሴ ሊሆን ይችላል። ለምሳሌ ዮጋ ሰው የሚሰራው ለምንድን ነው ሲባል የአካል ብቃት እንቅስቃሴውን ብቻ ፖስቸሩን ለመጠበቅ ሳይሆን አንደኛው በዛ ውስጥ ለማግኘት የሚፈልገው ነገር ቢኖር ምንድነው በዛ ውስጥ ያለ ሊሰማኝ ይችላል የሚባል ይሄ በመንፈስ በስጋና በነፍስ መካከል ያለ ትራንኩሊቲ ወይንም ደግሞ መስማማት፣ ሁሉም ነገር አት ኢዝ መረጋጋት አገኛለሁ ይላል። ይሰማችሁ ነው። ግን ይሄ ሰው የእግዚአብሔርን አምኖት ነው ይሄንን ለማግኘት በዚህ መንገድ ሄደው አይደለም። ከሚሰራው ስራ አደርገዋለሁ ካለው ነገር ላይ ይሄን ነገር አገኛለሁ ብሎ ነው። ይሄን መረዳት ለምን ያስፈልጋል መሰላችሁ? ዓለም የምትሰጠው መንፈሳዊነት ሰላምና ጸጥታ ላይ ያቆማል። ልክ ሰላምና ጸጥታውን ስታገኙት ከዛ በኋላ በዛ በሄዳችሁበት ስፒሪቹዋሊቲ ወይም መንፈሳዊነት ብለው ቃሉን አይጠቀሙት እንጂ በዛ መንገድ ስትሄዱ ልትሰጣችሁ የምትችለው የመጨረሻው ነገር ሰላምና ጸጥታ ነው። እግዚአብሔር ግን መንፈሳዊ በመሆናችሁ ሊሰጣችሁ የሚችለው የመንፈስ ፍሬዎችን ብቻ አይደለም፣ እሱን ራሱን እስከ መሆን ደረጃ ያደርሳችኋል። እየሰማችሁ ነው። እሱን ወደ መምሰል ደረጃ ማደግ የምትችሉበትን ህይወት ገንዘብ እንድታረጉ ያበቃችኋል። ስለዚህ የዓለም መንፈሳዊነት ማብቂያ አለው፣ ገደብ አለው፣ ወሰን አለው። ኦርቶዶክሳዊ መንፈሳዊነት ግን ወሰን ገደብ ልክ የለውም። ወሰንና ገደቡም ልኩ ምንድነው ብትባሉ እግዚአብሔርን ምን ማድረግ መምሰል። ስለዚህ መንፈሳዊነት ኦርቶዶክሳዊ መንፈሳዊነት እየተባለ የሚጠራው ይሄ ነው። ዓለም ግን ይሄንን ነገር እንደዚህ አድርጋ ማስቀመጥ ስለማትችል ከመንፈሳዊ ሀብት ወይም ከቤተክርስቲያኒቱ የሆነውን ነገር ወሰደች፣ በራሷ ደግሞ ያለውን ነገር ጨመረችበት። ቅዱስ ሄሬኔዎስ ሲናገር ምን ብሎ ይናገራል? ኑፋቄ እርቃኑን አይቆምም ይላል። ኑፋቄ በሉ እርቃኑን አይቆምም። ምን ለማለት ነው? የሆነ ክህደት በሆነ ነገር ተሸፍኖ ነው ያለው። ለምሳሌ የአርዮስ ክህደቱ ወልድን ፍጡር ነው ብሎ ክብር ይግባውና አምላካችንን ሲናገር የሸፈነው ግጥም በመግጠም ውስጥ ባለ የክህሎት የሥነ ጥበብ ዕውቀቱና ጸጋው ነበር። ሌሎቹም ቤተክርስቲያን ውስጥ የሆነ ክህደት ሲያመጡ ለዛ ክህደታቸው ምን አይነት ሽፋን ይሰጡታል? የሆነ ከእምነቱ አማኝ ጋር ሊያስማማው የሚችል ደግሞ የሆነች ድንበር ያበጁለታል። መንፈሳዊነትን በጣም መጠንቀቅ ያለብን ለዚህ ነው። ዓለም ልትሰጠን የምትችለውን ነገር እግዚአብሔርም ሊሰጠን የሚችለው ነገር ነው ብለን መነሳት የለብንም። አደራ እግዚአብሔር ሁሌም ሊሰጠን የሚችለው እንድንኖረው ያዘጋጀልን ይሄ የተቀደሰው ህይወት በፍጹም ማን ልትሰጠን አትችልም። ዓለሟ ልትሰጠን የማትችለው ህይወት ነው። ይህን ህይወት እግዚአብሔር አምላክ ለሁላችን ያድለን። መንፈሳዊነት ሌላው ማወቅ ያለብን ነገር ምንድነው? በጣም መሰረታዊ የሆነ የአኗኗር ዘይቤ ብቻ ሳይሆን የመጨረሻው ይሄንን ህይወትም የመኖር ዋነኛው አስፈላጊነቱ ራሱ የምንኖረውን እግዚአብሔርንም ጭምር እንድናይ ስለሚያደርገን። ምን ለማለት ነው? የመንፈሳዊነት የመጨረሻው ግቡ እንዳልኳችሁ እግዚአብሔርን መስሎ መኖር ነው፣ ወይም እግዚአብሔርን መምሰል። እግዚአብሔርን መምሰልና ወይንም ደግሞ ሱታፌ አምላክ ደረጃ ላይ እንደ ቅዱስ ጳውሎስ አነጋገር ደግሞ እሱ ክርስቶስን እንደሚመስለው እሱ የሚከተሉ ምዕመናንም ጳውሎስን እንዲመስሉ ይናገራል አይደል? የመንፈሳዊነት መጨረሻው ጥጉ ይሄ ነው፣ እግዚአብሔርን መስሎ መኖር ማለት ነው። እና በዚህ ህይወት ውስጥ በሚጓዝ በማንኛውም መንፈሳዊ ህይወት ላይ ለመመላለስ ማወቅ ያለበት ነገር ምንድነው? ግቡ መጨረሻው ይሄ ስለሆነ እምንለካው የመንፈሳዊ ህይወታችንን የመጨረሻውን እግዚአብሔርን ጋር አብረን ኖረናል ወይ፣ ከእግዚአብሔር ጋር አብረን መመላለስና አብረን መቆም ችለናል ወይ ብለን ነው እንጂ ጥቂት በመናገኛቸው በመንፈሳዊ ህይወት ውስጥ በመመላለሳችን እየከወናቸውና እያደረግናቸው ባሉት መንፈሳዊ ስነ ምግባራት ብቻ አይደለም። እየሰማችሁ ነው? ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ መንፈሳዊ እንድንሆን የምንወጣጣባቸው መሰላሎች ናቸው።
መንፈሳዊ ከሆንም በኋላ ደግሞ አናቆማቸው እነሱ እምንወጣው የምንወርደው በእነዚህ መሰላል እየሰማችሁ ነው ጾማችሁ ያገኛችሁትን እግዚአብሔር ልክ ስታገኙት ምን ማድረግ አትቆሙ መጾም አታቆሙ መጸለይ አታቆሙ መስገድ አታቆሙ መመጽወት አታቆሙ መንፈሳዊ የሆኑ ነገሮችን በሙሉ ከማድረግ አታቆሙ ምክንያቱም እግዚአብሔርን ለማግኘት የወጣችሁበት መንገድ እና እግዚአብሔርን አግኝቻለሁ ብላችሁና እሱን መስዬ መኖር እችልበታለሁ ያላችሁበት ደረጃ ላይ በእግዚአብሔር ቸርነት መብቃትና መድረስ ስትችሉ ከታች የወጣችሁባቸው መሰላሎች በሙሉ አያስፈልጉም ወደሚል ደረጃ እንደርስ እነዛ ከታች የወጣንባቸውን ደግሞ ፍጹም ናቸው በቃ እነሱ ናቸው መጨረሻውንም አንድል ይሄንን ማወቅ የሚያስፈልገን ለምን መሰላችሁ በመንፈሳዊነት ህይወትና በመንፈሳዊነት ጉዟችን ውስጥ በጣም ቀላል የማይባል ሰው በመንፈሳዊ ህይወት ውስጥ በሚመላለስበት ጊዜ ላይ ማለት ነው በመንፈሳዊ ህይወት ውስጥና መንፈሳዊ በመሆኑ ብቻ ያ መንፈሳዊነቱ ሊያመጣለት የሚችለው ነገር አግኝቶ የሚረካ ሰው ስላለ በቃ ማለት ቢያንስ ጾምያለሁ ቢያንስ ጸልያለሁ ቢያንስ ሰግጃለሁ ቢያንስ መጽውቻለሁ እርግጥ ነው እነዚህ ነገሮች ያስመሰግናሉ እነዚህ ነገሮች ግን ያደረግናቸው ያለንበት ዋንኛው ምክንያት ትእዛዝ ስለሆኑ ሳይሆን ማን ጋር እንዲያደርሱን ስለምንፈልግ እግዚአብሔርን መስለን የመኖርን ሀብት እንዲያደርሱን የምንወጣጣባቸው እሱ ራሱ ያሳየን መንገዶች ስለሆኑ አንድ ሰው ያለ እነዚህ እግዚአብሔርን ማየት አይችልም ልክ አሁን ለምሳሌ እዚህ ያለን ሰዎች በሙሉ እርስ በርስ እንተያያለን አይደል እምታዩኝ ለምንድን ነው እኔ ነው ምን ስላላችሁ አይን ስላላችሁ ነው አይደለም እምታዩ ነው አይደለም በጣም ጥሩ እስቲ ሁላችሁ ምንም ችግር የለም ኪሳችሁን ያዙ ግን አይናችሁን ጨፍኑ አይዟችሁ ትእዛዝ ነው ጨፍን እንጂ አንተም ጨፍን ሁላችሁም ጨፍኑ ከልቤ ነው ጨፍኑ ታያችኋለሁ አይን የላችሁም ማለት ነው አይን ስላለን ነው ያየን አይላላችሁ አይናችሁን ግለጡታው አይን ስላላችሁ ሳይሆን ያያችሁኝ ብርሃን ስላለን ያያችሁ አይናችሁን ስከዱት ማየት ያልቻላችሁት እኔ ሳልኖር ቀርቼ ወይ አይናችሁ ወጥቶ ሳይሆን ምን ማየት ስላቆማችሁ እስቲ ብርሃን በሉ ብርሃን አይን ማለት እየሰማችሁ ነው መንፈሳዊነት ነው ብርሃን ማለት ክርስቶስ ነው የምትኖሩት መንፈሳዊ ህይወት መጨረሻ ላይ ህይወት ሆኖ እንዲታይ የምትፈልጉ ከሆነ ማን ብርሃን ሆኖ መግባት አለበት እግዚአብሔር መግባት አለበት ይሄ በመሰረቱ በጣም በቅድስና ህይወት ላይ ራሱ ሲያድጉ የምታስተውሱ ከሆነ የቅድስና አርከን ላይ አንደኛው አንብ ነው ማንባት ነው እና ቅዱሳን ለምንድነው ሳያቆሙ የማንባትን ጸጋ የሚሰጣቸው ሳያቆሙ ለምንድነው እንባቸው ዝም ብሎ እንደ ጅረት የሚፈስላቸው ማለት እንዴት አይናቸው የእንባ ጅረት እስከመሆን ደረጃ ይደርሳል ሲባል ብርሃን ክርስቶስ ቆስጣቸው ስላለ እኮ ነው አሁን ይሄንን ምሳሌ ለመስጠት እንደው ፓውዛው በሙሉ ወደኔ ያበራ እንጂ ፓውዛውን በሙሉ እናንተ ፊት ላይ አብርቼ አይናችሁን እንዲሳታርገበግቡ ዝም ብላችሁ አፍጣችሁት ብላችሁ አይናችሁ መጨረሻ ላይ እየቆጠቆጠው ምን ማፍሰስ ይጀምራል ክርስቶስ ሰውነታቸው ውስጥ የማደር ክርስቶስ ሰውነታቸውን ቤተ መቅደስ አድርጎ ከተማ ሆኖ የመግባት ደረጃ ላይ የደረሱ ቅዱሳን ውስጥ አይናቸውን ስለሚበዘብዘው እኮ ነው የሚያለቅሱት እናንተ በውጭ አይታችሁ አይናችሁን በዝብዞት እንባያፈሰሳችሁት ምድራዊት ፍጥረት የሆነች ፀሐይ እንዳለች ሁሉ ያልተፈጠረው አማናዊ የሆነው ፀሐይ ኢየሱስ ክርስቶስ ውስጣቸው ሲገባ አይናቸው እንባ ማፍሰስ ይጀምራል ብርሃን ማን ስለሆናቸው ይሄን እግዚአብሔር አምላክ ለሁላችን ያድል መንፈሳዊ ህይወት ወይም መንፈሳዊነት ላይ ማወቅ ያለብን ሁለተኛው ነጥብ ይሄ ሶስተኛው መንፈሳዊነትና መንፈሳዊ ሰው ላይ በጣም ማወቅና መረዳት መቻል ያለብን ደግሞ ያለ ስርዓት የሚኖር መንፈሳዊ ህይወት የለም ይሄንንም ትኩረት መስጠት ያስፈልገናል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ቅዱስ ጳውሎስ እንዲህ ይላል ነገር ሁሉ እስቲ በሉ በአግባብና በስርዓት ይሁን ስለዚህ ያለ ስርዓት የሚኖር ምንም አይነት ነገር የለም መንፈሳዊ ህይወት ራሱ ምን አለው ማለት ነው ስርዓት አለው መንፈሳዊ ህይወት ስርዓት አለው ማንንም እንደገዛ ፈቃዱ እግዚአብሔርን ለማግኘት የፈለገውን መንፈሳዊ የሆነ ፕራክቲስ ወይንም ደግሞ ልምምድ እንዲያደርግ አይፈቀድለት እየሰማችሁ ነው በጣም መጠንቀቅ መቻል አለብን ምክንያቱም ያልተኖረ መንፈሳዊ ህይወት አሁን ላይ የምንኖረው የለም ይላሉ አባቶቻችን ማለትም አባቶቻችን ያልኖሩት እኛ ብቅለን የምናወጣው መንፈሳዊ ህይወት አይኖረንም አባቶቻችን የጸደቁበት
መርህ ሆኗቸው የኖሩበት ስርዓት ብሉያትና ሐዲሳት ናቸው። ቅዱሳት መጻሕፍት ማለት ነው። ሰው ወደ መንፈሳዊ ህይወትና መንፈሳዊ ሰው ወደ መሆን ደረጃ የሚደርሰው ከነዚህ በመነሳት ነው። ያለ አግባብና ያለ ስርዓት የሚኖር መንፈሳዊነት ግን እንደገዛ ፈቃዱ ኖሮ እግዚአብሔርን ማግኘት የሚፈልግ ሰው አለ። ቅዱስ ኤፍሬም ሶርያዊ ለእንደዚህ አይነቶቹ ምን ይላል መሰላችሁ? በትርፍ ሰዓታችሁ ፈልጋችሁ ያገለገላችሁትን እግዚአብሔር እንዴት በሙሉ ሰዓታችሁ እንዲገኝ ትጠብቃላችሁ ይላል። አንተ መርጣ ያለ አግባብና ያለ ስርዓት አገኘዋለሁ ያልከውን እግዚአብሔርን እንዴት በስርዓት ውስጥ ደግሞ እንድታየውና እንድትፈልገው ትሻለህ ወይም ትመኛለህ? እግዚአብሔር ሲመለክ መንፈሳዊ ህይወት ሲኖር በአግባብና በስርዓት ነው መኖር ያለበት። አለበለዚያ ጥቅሙን እናገኘዋለን ብለን የጀመርነው መንፈሳዊነት እግዚአብሔርን ከማግኘት ይልቅ ራሳችሁን የምታጡበት፣ እግዚአብሔርን ፈልጋችሁ ከማግኘት ይልቅ ደግሞ የምንከስሩበት ይሆናል። እንዲህ ከመሆንም እግዚአብሔር አምላክ ይሰውረን። መንፈሳዊነት የመጨረሻው ማወቅ ያለብን ትርጉም በጣም ባጭሩ ምን ማለት ነው? መንፈሳዊነት በአጠቃላይ በሁሉም ፈቃድ፣ እስቲ በሁሉም ፈቃድ በሉ፣ በነፃ ፈቃድ ከክርስቶስ ጋር በክርስቶስ መኖር ነው። በክርስቶስ ከክርስቶስ ጋር በምን ፈቃድ መኖር ነው? አሁን የምትገደድበት መንፈሳዊነት የለም ማለት ነው። ማለት ተገደህ የምትጾመው፣ የምትጸልየው፣ የምትሰግደው፣ የምትመጸውተው ምጽዋት አይኖርም። መንፈሳዊ ነኝ ብለህ የምታምን ከሆነ በሙሉ እነዚህ ነገሮች የምታረጋቸው በምን ፈቃድ? በነፃ ፈቃድ ነው። ማንም አያስገድድም። መንፈሳዊነት የሚባለውም በነፃ ፈቃድ በክርስቶስ፣ እስቲ በክርስቶስ በሉ፣ ከክርስቶስ ጋር መኖር። በክርስቶስ መኖር ማለት እናንተ በሱ ውስጥ ትኖራላችሁ። ጌታችን ኢየሱስ ክርስቶስ ስለ ቅዱስ ሥጋውና ስለ ክቡር ደሙ የዮሐንስ ወንጌል ምዕራፍ 6 ላይ ሲናገር እንዲህ ያለው፣ ሥጋዬን የበላ ደሜን የጠጣ የምን ሕይወት አለው? እኔ በእርሱ እኖራለሁ፣ እርሱም በማን ይኖራል? በእኔ ይኖራል አለ። መንፈሳዊነት ማለት ይሄ ነው። እርሱ በእኔ ይኖራል፣ እኔም በእሱ እኖራለሁ የሚለው ምን ማለት መሰላችሁ? እናንተ እግዚአብሔር በእናንተ ቢኖር ያን ያክል የሚደንቅ ነገር አይደለም። እንዲያውም በጣም የሚያስፈልግ ነገር ነው አይደል? መንፈሳዊ የሚያስብላችሁ ቅድም አይን ስላላችሁ ሳይሆን ብርሃኑ ማን ሲሆን ነው ብያችኋለሁ። ያው ስለዚህ በመንፈሳዊነት እሱ እንዲመጣ እሱ ሰውነታችሁ ውስጥ እንዲገባ መፈለግ በጣም አስፈላጊ ጉዳይ ነው። ግን ጌታችን ስለ ሥጋና ደሙ ሲናገር እርሱም በማን ይኖራል? በእኔ ይኖራል። የእኛና የክርስቶስ ግንኙነት ምን ማለት መሰላችሁ? እሱ ራስ ነው፣ እኛ ሕዋሳት ነን አይደል? እኛ በእሱ እንኖራለን ማለት እሱ በሚያዘንና እሱ ኑሩ በሚለን መንገድ ምን እናደርጋለን ማለት ነው። ያለ ስርዓትና ያለ መርህ የሚኖር መንፈሳዊነት የለም ማለት ይሄ ነው። ጭንቅላት አዞት የማይታዘዝ እጅ አለ? ጭንቅላት አዞት የማይታዘዝ እግር አለ? ጤነኛ ከሆነ ማለት ነው? የለም በፍጹም። ክርስቶስ ራስ ሆኖት የሚኖር መንፈሳዊ ነኝ ብሎ የሚያምን ሰው በሙሉ ክርስቶስ እያዘዘውና እየነገረው ያለውን ነገር በሙሉ በክርስቶስ ከክርስቶስ ጋር በነፃ ፈቃዱ የሚኖረው ህይወት መንፈሳዊነት እየተባለ ይጠራል። ይሄ መንፈሳዊነት ስለ እግዚአብሔር ካወቅነው በላይ ደግሞ ከእግዚአብሔር ጋር አብሮ መኖር ነው። በመሰረቱ መንፈሳዊነትን አባቶቻችን ሲናገሩ ምን ብለው ይናገራሉ? ቴዎሎጂ is different from theosis ይላሉ። እየሰማችሁ ነው? ቴዎሎጂ ማለት ስለ እግዚአብሔር ማወቅ ማለት ነው። ቴዎሲስ ደግሞ ማለት ከእግዚአብሔር ጋር መኖር ማለት ነው። ስለ እግዚአብሔር የምታውቁት ዕውቀት ከእግዚአብሔር ጋር አብራችሁ ይኖራችሁ እንዳይመስላችሁ በጣም መጠንቀቅ አለብን። አብዛኞቻችን ቃለ እግዚአብሔሩን መስማታችን፣ ጣዕመ ዝማሬውን መዘመራችን፣ በተለያዩ ነገሮች ውስጥ ራሳችንን ተሳታፊ አድርገን እግዚአብሔር ማን ነው ተብለን ስንጠየቅ የምንሰጣቸው መልሶች ስለ እግዚአብሔር ያወቅነው ዕውቀት ነው እንጂ እግዚአብሔርን አውቀነው አይደለም። እግዚአብሔርን ማወቅ የዕውቀት ሳይሆን የህይወት ጉዳይ ነው የሚሆን። ለዛ ነው በቅድስና እርከን ላይ ራሱ መንፈሳዊነት ሲቀመጥ በሶስት መንገድ ነው የሚመጣ። አንድ ሰው መንፈሳዊ መሆን እፈልጋለሁ፣ መንፈሳዊ ሰው መሆን እፈልጋለሁ ካለ ከኃጢአት የሚላቀቅባቸውን መንገዶች በቅድስና በሶስት መንገድ ይቀመጣሉ። ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና የሚባለው ማለት ነው። እስቲ ንጽሐ ሥጋ በሉ፣ ንጽሐ ነፍስ፣ ንጽሐ ከዛስ ንጽሐ ሥጋ የሚባለው በእንግሊዘኛው መንጻት ወይንም ደግሞ ፒዩሪፊኬሽን ነው የሚባለው። አንድ ሰው መንፈሳዊ ህይወትን የሚጀምረው ከመንጻት ነው። ከኃጢአትና ከነግሳንግሷ ከመለየት የሚኖርባትን ዓለም እንደማይኖርባት እስኪመስል ድረስ ንቆ በመተው ንጽሐ ሥጋ የሚባለው ፒዩሪፊኬሽን ይሄ ነው። ሁለተኛው ደረጃ ላይ ሲደርስ ደግሞ ንጽሐ ሥጋ ንጽሐ ነፍስ ላይ ይደርሳል። እስቲ ንጽሐ ነፍስ በሉ። እሱ ደግሞ ኢሉሚኔሽን ይባላል። እስቲ ኢሉሚኔሽን በሉ። ጣቢያ እንዳትቀላቅሉ፣ ያው ገብቷችኋል አይደል? ኢሉሚኔሽን ሲባል ምና እንዳትሉ
ኢሉሚኔሽን ዕውቀት ማለት ነው። ወደ ማወቅ ደረጃ ይደርሳል። ይሄ የሚያውቀው ዕውቀት ደግሞ ምን አይነት መሰላችሁ? እግዚአብሔርን ከተማረው በላይ እንዲህ ነው ተብሎ ከተነገረው በላይ እንደማያውቀውና እንዳልተረዳው ማወቅ ይጀምራል። ለዛ እኮ ነው አባቶቻችን አሁን በቅዳሴ ማርያም ላይ አስተውላችሁ ታውቃላችሁ? አባ ሕርያቆስ ስለ አምላክ አንድነትና ሶስትነት ሲናገር አልሆነም የሚል አንቀጽ በጣም ይደጋግማል። እየሰማችሁ ነው? አልሆነም አይደለም ይላል። ለምሳሌ እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ የምንል አይደለም። እየሰማችሁ ነው? አይደለም ምን አመጣ? ኢሉሚኔሽን ዕውቀት ከፍ እያለ ሲመጣ ያላወቀውን ነገር ወደ ማወቅ ደረጃ ብቻ ሳይሆን ከፍ እያልክ የምትመጣው ይሄ የንጽሐ ስጋ ደረጃን አልፈህ ንጽሐ ነፍስ የሚባለው የቅድስና ደረጃ ላይ ሲደርስ እግዚአብሔር ያልሆነውንም ነገርም ጭምር ወደ መናገር ደረጃ ይመጣል። ለዛ ነው ቲዮሎጂም ሲከፈል በመሰረቱ እግዚአብሔር የሆነውንና ያልሆነውን ማጥናት ነው የሚባለው። መጀመሪያ የሆነውን ነው የምናጠነው። እየሰማችሁ ነው? ደግ ነው፣ ቸር ነው፣ ሩሩ ነው፣ እንዲህ ነው እንላለን። የሆነውን ነገር ዘርዝረን እንደማንጨርሰው ሁሉ ደግሞ በዚህኛው ጽንፍ ደግሞ እግዚአብሔር ደግሞ እንዲህ አይደለም እያለ እናገራለን። ይሄ ሁለተኛው። ስለዚህ ሰው መንፈሳዊ መሆን የሚፈልግ ከሆነ መንፈሳዊ ሰው ሆኖ ማደግ የሚፈልግ ከሆነ ከኃጢአት ከተለየ በኋላ እግዚአብሔርን ወደ ማወቅ ደግሞ መደረጃ መድረስ አለበት። ሶስተኛው ንጽሐ ልቡና ነው። ንጽሐ ልቡና በሉ። እሱ ደግሞ ዲቫይናይዜሽን ይባላል። ሱታፊ አምላክ ማለት ነው። በቅድስና ከእግዚአብሔር አምላክ ጋር እሱን መስሎ የመኖር ደረጃ ላይ መብቃት። እግዚአብሔር አምላክ ይህን ለሁላችን ያድርግልን። መንፈሳዊነት በእንደዚህ አይነት መልኩ የሚታይ በእንደዚህ አይነት መልኩ የምታስተምረው የቤተ ክርስቲያናችን ትምህርት ብቻ ሳይሆን ሕይወትም ጭምር። አንድ ሰው በንጽሐ ስጋ፣ በንጽሐ ነፍስ፣ በንጽሐ ልቡና ተሻግሮ እግዚአብሔርን ወደ መምሰል ደረጃ ማደግ የማይችል ከሆነ ማደግ የማይችልበት ደረጃ ላይ ሲደርስ በጣም በሚያሳዝን መልኩ ሕይወቱን ማንቋሸሽ ይጀምራል። በጣም ቀላል የማይባል ሰው መንፈሳዊነት የሚለውን ጽንሰ ሐሳብ ባልተገባ መንገድ ይረዳል። አንዳንዶች መንፈሳዊነት የማይኖር የሚመስላቸው ሰዎች አሉ። ይሰማችሁ? የማይኖር በቃ ማለት የሆነ ጊዜ ላይ ተኖሮ አሁን ያለን ሰዎች የማንኖረውና የምንዘክረው ጉዳይ ማለት ነው። ግን መንፈሳዊነት አይደለም፣ በፍጹም የሚኖር ሕይወት ነው። እንደዛ ብሎ የሚያስብ ሰው አለ። አንዳንዱ ደግሞ መንፈሳዊነትን ያልኖሩትን ሰዎች በማየትና ያልኖሩትን ሰዎች በመመልከት የሚያጥላላውና የሚያንቋሽሸው ሰው ደግሞ አለ። ቅድም ወንድማችን መርሃ ግብር መሪው ልክ ሲናገር እንደነበረው ማለት ነው። ኖረን እግዚአብሔርን ባላሳየንበት፣ ኖረን እግዚአብሔር እንዲህ ነው ብለን ባላመላከትንበት የመንፈሳዊ ሕይወታችን ሰዎች ለካ እግዚአብሔር እውነትም ቢኖር ኖሮ ብለው እኛን ማማረሪያ ምክንያት ያደርጋሉ። እንዲህ ከመሆን እግዚአብሔር ይሰውርን። መንፈሳዊነት የሚኖር ሕይወት ነው። መንፈሳዊነት ትላንትና የነበረ ዛሬ ላይ ደግሞ ቀርቶ እንደ ትዝታ የምናወራው ነገር አይደለም። መንፈሳዊነት ይሄ ነው። ይሄ መንፈሳዊነት የሚኖረው ይሄ መንፈሳዊነት ምንም የጥቂት ሰዎች ምግባረ ብልሹነት ሕይወቱ የሌለ የሚያስመስለው ቢሆንም እንዳለ የምናምነው መንፈሳዊ ሕይወት የሚጀምረው አንድ ሰው ሆኖ በመንፈሳዊ ሕይወት ለማደግ የሚፈልግ ሰው ወደዛ ደረጃ ማደግም የሚጀምረው ደግሞ በመሰልጠን። እስቲ መሰልጠን በሉ። ይሄንን ማወቅ የሚያስፈልገን ለምን መሰላችሁ? በተለይ ወጣት የሆኑ በጣም ብዙ ሰዎች መንፈሳዊ ለመሆን ሲፈልጉ ምን አይነት ስጋት አለባቸው መሰላችሁ? መንፈሳዊ ሲሆን ይሄ ስልጡን ወደ አለመሆን የሚወርድ የሚመስለው ሰዋል። አሁን መጾሙ፣ መጸለዩ፣ መስገዱ፣ መመጽወቱ መልካም የሆኑ ህይወቶችን ለማድረግና ለመኖር መፍቀዱ አንዳንድ ሰው በቃ ወደ ኋላ የቀረ እየሰማችሁ ነው። ወደ ኋላ የቀረ ዘመናት በጣም ቀድመውት ሄዶ እሱ ግን ኋላ ቀር የሆነ አይነት ስሜት ይሰማል። ይሄ እንደ ቀላል እንዳታዩት። በጣም ብዙ ሰው መንፈሳዊ ለመሆን የማይፈልገው ከዓለም ጋር እኩል መራመድ የማይችል ስለሚመስለው በቃ እኔ መንፈሳዊ ሲሆን ኋላ ቀር ስለመሆን በጣም ዘመናዊ ለመሆን ምናዊነትን መተው አለብኝ ብሎ ያስባል። መንፈሳዊነት ምንም አያደርግልኝም ብሎ ያስባል። መንፈሳዊ ነገር ግን መሰልጠን እኮ ነው። እስቲ ስልጣኔ በሉ። ስልጣኔ መሰልጠን ምን ማለት ይመስላችኋል? መሰልጠን ወይም በጣም እገሌ ስልጡን ነው ሲባል ምን ሆነ ማለት ነው? ዘመናዊ ሆነ ለማለት እኮ አይደለም። ስልጡን ነው ማለት ቻይ ነው ማለት ነው። ለምሳሌ የቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ያሰለጥናሉ ሲባል ሰምታችሁ አታውቁ? ስለዚህ ምን ያረጋሉ ማለት ነው? ዘመናዊ ያረጋሉ ለማለት ነው እንዴ? ያሰለጥናሉ ማለት ያስችላሉ ማለት እኮ ነው። ይሄንን አይነት ፕሬሸሩን አሁን የነገርኳችሁን መንፈሳዊነት ወደ ኋላ መሳብ ነው አለመሰልጠን ነው የሚለውን ህይወቱን የምትኖረው ከሆነ አብ ወልድ መንፈስ ቅዱስ ምን ያደርጉሃል?
ያስችሉሃል፣ ያሰለጥኑሃል። የሚያሰለጥኑህ አንደኛ በስጋህ ላይ እየሰማችሁ ነው። ስጋህን እንድትችለው ያደርጉሃል። የሚመጣብህን መከራ በስጋህ የሚመጣውን ፍትወት እንድታሸንፍ ያደርጉሃል። ሁለተኛ ስልጡን የሚያደርጉህ ደግሞ አልሰለጠንክም ብለው በሚናገሩት ማህበረሰብ ላይ ደግሞ የበላይ እንድትሆን ያደርጉሃል። መሰልጠን እውነትም ስልጡን ሆኖ መታየት፣ ዘመናዊ መሆን፣ የተለያዩ ዘመን ያመጣቸውን ነገሮች ብቻ መናገርና መጠቀም እንዲሁም ደግሞ ማወቅ አይደለም። ስልጣኔና ስልጡን ነው። አንድ ሰው መንፈሳዊ ነው ሲባል ራሱን ችሏል፣ ራሱን ገዝቷል ማለት ነው። እግዚአብሔር ይህንን ሀብት ለሁላችን ይስጠን።